ሰላም ሰላም ዩቲዩብ ቻናላችን ተከታታዮች ዛሬ እንደተለመደው አዲሱ የሰላም ዘፈን ወደ ትግርኛ ከትግርኛ ወደ አማርኛ እንተረጉመዋለን። ኤአይ ትግርኛ በሚል አፕሊኬሽን እንተረጉምላችሁ። እስከ መጨረሻ ቆዩ። አብራችሁን ከኛ ጋር እንድትሆኑ እንጋብዛለን። እንሂድ። መጀመሪያ ዘፋኛ የምትለው ማንም ወንድ የለም አንተ ፊት የሚተካከል ለምታፈቅረው ወንድ ወይ ደግሞ አንተ ፊት ሲታይ ወንዶቹ ምንም ዋጋ የላቸውም። አንተ ጸባይ ሰናይ ጸባይ ያለህ ደግሞ በጣም ቆንጆ ነህ እያለችው ነው ያለችው። ከዛው አንተ ያገኘሁ እኔ ነኝ እድለኛ ወናኔት ካምበር ተዓዲለ ማለት አንተ ያገኘሁን እኔ ነኝ እድለኛ እያለችው ነው። እስቲ እንቀጥል ወደ ሁለተኛው ሲዝን። ያው አሁን በሁለተኛ ሲዝን የምንሰማው ቃላቶች ምንድነው? ስለ ሚዛን የምታወራ ነው የሚመስለው። ተመዚነ ኢሉኒ ተመዚነ ትላለች። ምን ማለት ነው ይሄ? ተመዘን ኢሉኒ ማለት አንድ ሰው በሚዛን ነው የሚለካው። የሆነ ነገር ስንለካ ምናምን ቅን የሆነ ቋንቋ ነው። ስንለካ ምንድነው ብለው ተመዘን ምናምን ይባላል። አሁን እኔ ደግሞ እንደዚህ ተሞክሩ ሲባል ምንድነው የምትለው? ለወንዱ ሚዛን የረኺበ ተባዕታየ ትለዋለች። ምን ማለት ነው ይሄ? ከኔ ጋር እኩል የሆነውን እኩያ የፈለኩትን አግኝቼዋለሁ። ወንዳ ወንድ ተባዕታየ ማለት ደግሞ ወንዳ ወንድ እኔን የሚተካከል እኔን የሚወደውን እሱ የሚወደኝን እኩል የሆነን አግኝቻለሁ እያለች ነው ዘፋኛዋ። እንቀጥል ወደ ሶስተኛው። አሁን ደግሞ በዚህ በሶስተኛ ሲዝን የምትለው ነገር በጣም የሚገርም ቃላት ነው የምትጠቀመው። በመጀመሪያ ምንድነው የምትለው? ሃው ኢለ አፍቅሪ ተማሂራ አዚኻ መስይጥካን እንደ ቀቢራ። ሃው ኢለ ማለት በፍቅር እብድ አልኩኝ፣ ስለ ፍቅር ስለተማርኩ በፍቅር እብድ አልኩኝ። አዚዝካ መስይጥካኒ እንደ ቀቢረ የነገርከኝ ነገር በጣም ስለመሰጠኝ ምን አደረኩት? ቀበርኩት፣ ፍቅሩን በልቦና ያቀበርኩት እያለችው ነው። ቀጥሎ ደግሞ ምንድነው የምትለው? ከማኻን ፍቅሪ መኖሎኺ ኢላ እንዳንተ ለፍቅር የሚችል እንዳንተ የፍቅር ጨዋታ የሚችል እንዳንተ ማን ነው? አነ ትዝ አይብለን ዋላ ካንተ ጋር ሲሆን ምንም ነገር ትዝ አይለኝም ትለዋለች። ከዛ በኋላ ደግሞ ቀጥሎ ምንድነው የምትለው? ሚዛኔ ከማይሞ መን ተዓደለ ሚዛኔ ከማይሞ መን ተዓደለ። ሚዛኔ የምትለው አሁን ፍቅሬ ለማለት ነው። ለሱ ስም ሰጥተው ነው። ሚዛኔ እንደኔ ማን ነው የታደለው? እንደ ፍላጎቴ የተሰጠኝ አየህውኒ እንደ ፍላጎቴ ለኔ ተሰጠኝ ብላ ያው እየተነገረች ነው ማለት ነው። እንቀጥላለን። ያኔ ከነገረካ ሐሰት ዘይብላ ማለት ደግሞ ፍቅሬ አንድ ነገር ልንገርህ፣ እውነቱን ልንገርህ፣ ምንም ውሸት የሌለበት ካንተ ጋር ሲሆን ምንም ነገር አላስታውስም እያለችው ነው ማለት ነው። ቀጣይ የመጨረሻ እንየውና ከዛ በኋላ እንጨርሻለን። ተከታተሉ። የቻናላችን ቤተሰቦች እንደምታዩት ነው ዘፈኑ እየተደጋገመ ስለሆነ ነው። የተወሰነ ቃላቶች ግን ሁሉ ትርጉመነዋል። በተቻለ መጠን ይሄ ቪዲዮ እያወረዳችሁ ትርጉሙን እየገባችሁ ብትሰሙት በጣም አሪፍ ይሆናል ብለን ነው ይሄ ቪዲዮ የሰራነው። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ሼር በማድረግም ከኛ ጋር እንድትቀጥሉ እንማጸናለን። ስለነበረን ጊዜ ሁሉ እናመሰግናለን። ሰብስክራይብ እንዳይረሳ።
ደህና ሁኑ። ቻው